በዚህ ቪዲዮ ላይ ዲጂታል ማርኬቲንግ ምንድነው? ዲጂታል ማርኬቲንግ ከትራዲሽናል ማርኬቲንግ በምን ይለያል? ፋይናሊ ደግሞ አንድ ሰው ዲጂታል ማርኬተር መሆን የሚፈልግ ሰው ምን አይነት ሰርቪሶችን ደሊቨር እያደረገ ነው ገንዘብ ሜክ የሚያደርገው የሚለውን ለጀማሪ በሚሆን ደረጃ ስቴፕ ባይ ስቴፕ ካታጎራይዝ አድርጌ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችን ቆዩ። ለማታውቁኝ ሰዎች ደግሞ ዮናታን አምሳሉ እባላለሁ። በዚህ ቻናል ላይ ኤጁኬሽናል የሆኑ ስለ ኦንላይን ቢዝነስ ወይ ስለ ሰልፍ ዴቨሎፕመንት የተለያዩ ኮንቴንቶችን ክሬት እያደረጉ ሼር አደርጋችኋለሁ። ቻናላችን ሰብስክራይብ በማድረግ ቤተሰብ ነው። ሰላም እንዴት ናችሁ? ዛሬ እጅግ በጣም ስለመወደውና ስራ ስለሆነው ስለ ዲጂታል ማርኬቲንግ አወራችኋለሁ። የመጀመሪያው ዲጂታል ማርኬቲንግ ምንድነው ነው? ዲጂታል ማርኬቲንግ ማለት ዲጂታል ፕላትፎርሞችን በመጠቀም የማርኬቲንግ ስራ መስራት ማለት ነው። አሁን ላይ ከምን ጊዜውም በላይ የኢንተርኔት ተጠቃሚ በሀገራችን ደረጃም ፕላስ በዓለም ደረጃም በጣም እየጨመረ ስለሆነ ከኢንተርኔት ጋር ኮኔክትድ የሆኑ ዲቫይሶችን ያ ማለት ኮምፒውተርን፣ ስልክን በመጠቀም የማርኬቲንግ ስራ መስራት ዲጂታል ማርኬቲንግ ይባላል። ልክ እንዳልኳችሁ ኢንተርኔት ኦልሞስት በጣም ቺፕ ስለሆነ አብዛኞቻችን ጊዜያችን ኢንቨስት የምናደርገው የምንጠቀመው ዲጂታል ፕላትፎርሞች ላይ ስለሆነ፣ በሁለተኛ ደረጃ ዲጂታል ማርኬቲንግን ከትራዲሽናል ማርኬቲንግ ምን ይለየዋል የሚለውን ደግሞ ሼር ላድርጋችሁ። ትራዲሽናል ማርኬቲንግ ማለት በመጀመሪያ ትራዲሽናል ፕላትፎርሞችን ሬዲዮን፣ ቴሌቪዥንን፣ ባነርን፣ ኒውስ ፔፐርን በመጠቀም የማርኬቲንግ ስራ መስራት ትራዲሽናል ማርኬቲንግ ይባላል። ትራዲሽናል ማርኬቲንግ ላይ ብዙ ሊሚቴሽኖች አሉት። የመጀመሪያው ሊሚቴሽን በጣም ኤክስትሪምሊ ኮስቲ ነው። ባንኮች የሚፈልጉትን ማስታወቂያ ስፔሻሊ በዓል አካባቢ ቴሌቪዥን ላይ ለማስታወቅ ኢን ሚሊየንስ ነው ኢንቨስት የሚያደርጉት። ስለዛ ትንሽ ቢዝነሶች፣ ስታርታፕ ላይ ያሉ ቢዝነሶች ትራዲሽናል ማርኬቲንግ በመጠቀም ማስታወቂያ ለመስራት በጣም ስትራግል ያደርጋሉ። ነገር ግን ዲጂታል ማርኬቲንግ ላይ ማስታወቅ ደግሞ ኤክስትሪምሊ ቺፕ ነው። ምክንያቱም አንድ ቢዝነስ ነገ ተነስቶ የሚፈልጋቸውን ሶሻል ሚዲያ አካውንቶች ክሬት በማድረግ ሶሻል ሚዲያ ላይ ማስታወቅ ይችላል። አንደኛው የዲጂታል ማርኬቲንግ አይነት ነው። ስለዛ የመጀመሪያው ዲጂታል ማርኬቲንግ ተመራጭ የሚያደርገው ምን መሆኑ ነው? ቺፕ መሆኑ ነው። ሪሌቲቭሊ ከትራዲሽናል ማርኬቲንግ ጋር ስናወዳድረው ቺፕ ነው። ሁለተኛው ዲጂታል ማርኬቲንግ ምንፈልጋቸውን ከስተመሮች መርጠን ማስታወቂያ እንድንሰራ ያስችለናል። ምንፈልጋቸውን ከስተመሮች በሚኖሩበት አካባቢ ባላቸው ኢንካም ሌብል፣ በጾታቸው፣ በእድሜያቸው ካታጎራይዝ አድርገን ለነሱ ብቻ ማስታወቂያው እንዲደርስ አድርገን ማስታወቂያ መስራት እንችላለን። ነገር ግን ትራዲሽናል ማስታወቂያዎች ላይ አብዛኛው ማስታወቂያ ክሬት የሚደረገው ለሁሉም ሰው እንዲደረግ ተደርጎ ነው። ለምሳሌ ቴሌቪዥን ላይ ማስታወቂያ ስናይ እኮ ሁላችንም የምናየዋለን፣ ለእኛ ብቻ ተብሎ ማስታወቂያ ክሬት አይደረግም። ማስታወቂያ ደግሞ ባይ ኔቸር የሆነ ስፔሲፋይ ተደርጎ እኛ እንደምንፈልገው ተደርጎ ክሬት ካልተደረገ ያን ማስታወቂያ የሚያየው ሰው አክሽን አይወስድም፣ ወይም ያን ፕሮዳክት ወይም ደግሞ ያን ሰርቪስ አይገዛም። ስለዛ የዲጂታል ማርኬቲንግ ሁለተኛው በጣም ጥሩ ነገሩ ምንድነው? ታርጌት አድርገን ማስታወቂያችን ለምንፈልጋቸው ሰዎች ብቻ ደሊቨር ማድረግ እንድንችል ያግዘናል ማለት ነው። ሌላኛው ዲጂታል ማርኬቲንግ ምንፈልገውን ሪፖርት ይሰጠናል። የእኛን ማስታወቂያ ካዩ በኋላ ምን ያክል ሰዎች የሚፈልገውን እኛ ምንፈልገውን አክሽን ወስደዋል የሚለውን ነገር በቀላሉ አክሰስ ማድረግ እንድንችል ያግዘናል። ካዩት ሰዎች ማስታወቂያን ካዩ ሰዎች ምን ያክል ሰዎች ላይክ አደረጉት ማስታወቂያችን፣ ምን ያክሎቹ ሼር አደረጉት፣ ምን ያክሎቹ ኮሜንት አደረጉ የሚለውን ነገር እያንዳንዱ ነገር በሪፖርት ደረጃ ይሰጠናል። ነገር ግን አንድ ሰው በጣም ብዙ ገንዘቦችን ኢንቨስት አድርጎ ቴሌቪዥን ላይ ማስታወቂያ ቢያሰራ ከቴሌቪዥን አይተን ነው የመጣ ነው የሚል ሰው እስካላገኘ ድረስ ምንም አይነት ሪፖርት የለውም። በቃ ያስተዋውቃል፣ ዜን ከስተመር እስኪመጣ ድረስ ይጠብቃል ማለት ነው። ስለዚህ እኛ ከከስተመሮቻችን ጋር ኮሚኒኬት ምንም የምናደርግበት ምንም አይነት ብሪጅ የለም። ስፔሻሊ ትራዲሽናል ማርኬቲንግ ላይ። ዲጂታል ማርኬቲንግ ላይ ግን እኛም እናወራለን፣ እንደ ካምፓኒ እንደ ቢዝነስማን እኛም እናወራለን፣ ከስተመሩም ደግሞ ያወራል ማለት ነው። ለምሳሌ ይህን በቀላሉ ለማስረዳት ባነር ሰቀልን ብለን እናስብ። ቦሌ አካባቢ የሆነ ባነር ሰቀልን። ባነር ከሰቀልን በኋላ ያን ባነር አይተው ምን እንደተሰማቸው ምንም የምናውቅበት ዳታ የለንም። በቃ ምንም ሪፖርት አናገኝም ማለት ነው። በቃ ማስታወቂያውን እኮ አይቶት የሆነ ሰው ወይ ወደ ብሮት ሊሆን ይችላል፣ ይህን ነገር በእንደዚህ አይነት ሚኒስ ቢቀይሩት ብሎ የሆነ ኮሜንት ሊኖረው ይችላል። ስለዚህ ምንም ኮሜንት የሚያደርግበት ምንም አይነት ሚኒስ የለም። በእኛና በኦዲየንሱ መካከል ምንም አይነት ኮሚኒኬሽን ቻናል የለም ትራዲሽናል ማርኬቲንግ ላይ። ዲጂታል ማርኬቲንግ ላይ ግን አንድ ሰው የኛን ማስታወቂያ ካየው በኋላ ባካችሁ እናንተ ይህን ነገር አስተካክሉ ምናምን ብሎ ኮሜንት ሊያደርግ ይችላል። ከወደደው ከተመቸው ደግሞ ይሄ ነገር ተመችቶኛል ምናምን ብሎ ኮሜንት ማድረግ ይችላል፣ ወይ ሼር ሊያደርግልን ይችላል። ስለዛ እያንዳንዱን ነገር እኛ ከከስተመራችን ጋር ኮሚኒኬት የምናደርግበት በጣም ፒውር የሆነ ቻናል ስላለው ዲጂታል ማርኬቲንግ ተመራጭ ያደርገዋል ማለት ነው። ስለዚህ ፕላስ ደግሞ የመጨረሻው የዲጂታል ማርኬቲንግ አድቫንቴጅ ደግሞ ኢንቨስት ያደረግነው ገንዘብ ምን ያክል ነገር እንዳመጣልን
አርኦአይችንን ቼክ የምናደርግበት ክሊር የሆነ ቻናል አለ። ለምሳሌ $50 ማስታወቂያ ብናሰራ ኤግዛምፕል ነው። $50 ማስታወቂያ ብናሰራ $50 ምን ያክል ሰዎች ጋር ማስታወቂያ እንዲደርስ አድርጎልኛል የሚለው ነገር ማወቅ እንችላለን። ስለዚህ እያንዳንዱን ነገር ትሬስ ማድረጊያ ሚንስ አለው ማለት ዲጂታል ማርኬቲንግ። ስለዚህ ከዚህ የተነሳ ዲጂታል ማርኬቲንግ ከምን ጊዜውም በላይ በዓለም ደረጃም ሊሆን ይችላል ፕላስ ደግሞ አሁን ላይ በኢትዮጵያ ደረጃም በጣም ተፈላጊ የሆነ ያለ ስኪል ነው ማለት ነው። አንድ ሰው ዲጂታል ማርኬተር በሚሆንበት ጊዜ ምን አይነት ሰርቪሶችን ዴሊቨር እያደረገው ገንዘብ ሜክ የሚያደርገው የሚለውን ደግሞ ሼር አድርጋችሁ ዲጂታል ማርኬተር ለመሆን ያሰባችሁ ሰዎች ከነኛ አሁን ሼር ከማድረጋችሁ የዲጂታል ማርኬቲንግ አይነቶች አንደኛውን በመምረጥ ገንዘብ ሜክ ማድረግ ትችላላችሁ። የመጀመሪያው እና በጣም ፌመስ የሆነው ዓለምም ላይ በሀገር ደረጃ በጣም እየተሰራበት ያለው ሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ማርኬቲንግ ማለት ሶሻል ሚዲያ ፕላትፎርሞችን ያ ማለት በጣም ፌመስ የሆኑትን ፌስቡክን፣ ኢንስታግራምን፣ ቲክቶክን፣ ሊንክዲንን እና ሌሎችን ፕላትፎርሞች በመጠቀም ምንፈልገውን ማስታወቂያ በሶሻል ሚዲያ አማካኝነት ዲስትሪቢዩት ማድረግ ማለት ነው። ሶሻል ሚዲያ ተጠቅመን ምንፈልገውን ነገር ማስተዋወቅ ሶሻል ሚዲያ ማርኬቲንግ ይባላል። ለምንድን ነው በጣም አዋጭ የሆነው? አንደኛ ሶሻል ሚዲያ ኦልሞስት ፍሪ ነው ማለት እንችላለን። ፎር ፍሪ ነው እኛ እያንዳንዳችን አካውንት ክሬት አድርገን የምንጠቀመው። ሁለተኛ ደግሞ የምንፈልጋቸውን ኦዲየንሶች ሶሻል ሚዲያ ላይ ማግኘት በጣም ቀላል ነው። ምክንያቱም ምንፈልገው የየትኛውም አይነት ፕሮዳክት ወይም ሰርቪስ ይዘን ብንመጣ ገዢ እናገኛለን ሶሻል ሚዲያ ላይ። ለምሳሌ የእኛ ኦዲየንሶች ከቢዩቲ ጋር ሪሌት ያደረጉ ከላይፍ ስታይል ጋር ሪሌት ያደረጉ ነገሮችን ከሆነ የሚፈልጉት ሊንክ ኢንስታግራም ላይ ብንሄድ እናገኛቸዋለን። ወይም ደግሞ የኛ ኦዲየንሶች ደግሞ በጣም ፕሮፌሽናል ከሆኑ ካምፓኒዎች ላይ ኤክስኪዩቲቭ ሌቭል ላይ ያሉ ሰዎች ደግሞ ከሆኑ ሊንክዲን ላይ ብንሄድ እናገኛቸዋለን። ወይም ደግሞ በጣም እንደዚህ ፈን የሚያደርጉ በጣም የሚያስቁ አይነት ኮንቴንቶች የሚፈልጉ አይነት ኦዲየንሶች ደግሞ ከሆኑ ቲክቶክ ላይ ብንሄድ እናገኛቸዋለን። ስለዚህ የትኛውም ሶሻል ሚዲያ ላይ ብንሄድ የምንፈልጋቸው ኦዲየንሶች ስለምናገኝ ሶሻል ሚዲያ ማርኬቲንግ እጅግ በጣም አዋጭ የሆነ የዲጂታል ማርኬቲንግ አይነት ነው። ሁለተኛው ሰርች ኢንጂን ኦፕቲማይዜሽን። ሰርች ኢንጂን ኦፕቲማይዜሽን ወይም ኤስኢኦ ደግሞ የምንለው የሆነ ዌብሳይት አስቀምጠን የእኛን ኦዲየንሶች ሰርች በሚያደርጉበት ጊዜ ወደኛ ሊንክ ወይም ወደኛ ዌብሳይት እንዲመጡ ማድረግ ነው። ለምሳሌ እኔ የጂም ልብሶችን ከሆነ የምሸጠው ዌብሳይት ክሬት አደረግና እዛ ዌብሳይቴ ላይ ከጂም ጋር ሪሌት የሚያደርጉ ከጂም ልብሶች ጋር ሪሌት የሚያደርጉ ኮንቴንቶችን፣ ብሎጎችን፣ ቪዲዮዎችን እየሰራው ዌብሳይቴ ላይ አስቀምጣለሁ። ስለዛ የሆነ ሰው ስለ የጂም ልብሶችን ፈልጎ ጉግል ላይ ሰርች በሚያደርግበት ጊዜ የኔ ዌብሳይት ይመጣለታል ማለት ነው። ዜን ያን ሊንክ ክሊክ አድርጎ ሲመጣ የኔ ዌብሳይት ክሬት ቼክ ያደርጋል። ምን አይነት ልብሶች እንዳሉ፣ ፕራይሱ ምን ያክል እንደሆነ፣ የት አካባቢ ሎኬሽን የት እንደሆነ ስለ እያንዳንዱ ኢንዴፕዝ የሆነ ዳታ ያገኛል ማለት ነው። ሶስተኛው ኤስኤምኤስ ማርኬቲንግ። ኤስኤምኤስ ማርኬቲንግ ደግሞ ማለት አንደኛው የዲጂታል ማርኬቲንግ ሰርቪስ ሆኖ ኤስኤምኤስ ወይም ቴክስቶችን በመጠቀም የምንፈልጋቸውን ኦዲየንሶች አፕሮች ማድረግ ነው። እኛ ጋር እንዲሁም ይሄ በጣም የተለመደ ነው። ምክንያቱም ብዙ ጊዜ ስልካችን ላይ በጣም አዛም ያደረጉን ቴክስቶች ይገቡልናልና 82 ምናምን 6000 ኤ ብላችሁ ላኩ ምናምን የሚሉ አይነት ቴክስቶች ኤስኤምኤስ ማርኬቲንግ ወይም ደግሞ ሞባይል ማርኬቲንግ ይባላሉ። በቃ የምንፈልገውን ፕሮዳክት በስልካቸው አማካኝነት ፑሽ እናደርግላቸዋለን። ያን ፕሮዳክት የሚፈልጉት ከሆነ አክሽን ይወስዳሉ፣ ካልፈልጉት ደግሞ ኢግኖር ያደርጉታል። ይህ አይነት አንደኛው የማርኬቲንግ ሰርቪስ ነው። ሌላኛው የዲጂታል ማርኬቲንግ አይነት ደግሞ ኢሜል ማርኬቲንግ ይባላል። ኢሜል ማርኬቲንግ ደግሞ ኢሜላችንን በመጠቀም የምንፈልገውን ፕሮዳክት ማስተዋወቅ ማለት ነው። ይሄም አንዳንዴ የሆነ ሊንክ የሆነ አካውንት ክሬት ካደረግን በኋላ ኢሜላችን ላይ የሆነ ኢሜሎች ይላኩልናል አይደለ? ያ ኢሜል ማርኬቲንግ ይባላል። ለምሳሌ እኔ የሆነ ፕሮዳክት ማስተዋወቅ ብፈልግ የሆነ ሊንክ አስቀምጥና አካውንት ክሬት አድርጉ፣ ሳይን አፕ አድርጉ ብዬ ሊንክ አስቀምጣለሁ። እናንተ ገብታችሁ ሳይን አፕ ስታደርጉ የእናንተን ኢሜል ወስድና ኔክስት የሆነ ፕሮዳክት ማስተዋወቅ ብፈልግ እናንተ ኢሜል ላይ ብልክላችሁ ይህን ያክል ዲስካውንት አውጥቻለሁ፣ ከዚህ ለገዛ ሰው ይህን ያክል ፍሪ የሆኑ ሰርቪሶችን እንሰጣለን ምናምን እያልኩ ብልክላችሁ ያ ነገር ምን ይባላል? ኢሜል ማርኬቲንግ ይባላል ማለት ነው። የመጨረሻው የዲጂታል ማርኬቲንግ አይነት ደግሞ አፊሊየት ማርኬቲንግ ወይም ደግሞ ኢንፍሉዌንሰር ማርኬቲንግ ይባላል። ኢንፍሉዌንሰር ማርኬቲንግ ወይም አፊሊየት ማርኬቲንግ ደግሞ ማለት የሆነ ሶሻል ሚዲያ ላይ ብዙ ፎሎወር ያለው ወይም ደግሞ የሆነ ሰዎችን ኢንፍሉዌንስ የሚያደርግ ሰው ይመጣና ስለሆነ ፕሮዳክት ወይም ስለሆነ ሰርቪስ ማስታወቂያ ይሰራል። ማስታወቂያ ሲሰራ ለዛ ሰውዬ ለዛ ኢንፍሉዌንሰር የሆነ ፕሮሞ ኮድ ይሰጠዋል ወይም ደግሞ ሊንክ ይሰጠዋል። ያን ሊንክ ምን ላይ ያስቀምጠዋል? የሱ ሶሻል ሚዲያ አካውንት ላይ ያስቀምጠዋል።
ያን ሶሻል ሚዲያ አካውንት ላይ የተቀመጠውን ሊንክ ክሊክ አድርገው ሰዎቹ ያን ፕሮዳክት ወይም ደግሞ ያን ሰርቪስ ሲጠቀሙ ከእያንዳንዱ ከተሸጠው ሽያጭ ላይ እሱ ኮሚሽን የሚያገኝ ከሆነ ኢንፍሉዌንሰር ማርኬቲንግ ወይ ደግሞ አፊሊየት ማርኬቲንግ ይባላል። ይሄም ኢትዮጵያ ውስጥ ብዙ እየተሰራበት አይደለም፣ ነገር ግን ዓለም ላይ በጣም እየተሰራበት ያለ ነገር ነው። አሁን ሜንሽን ካረኩላችሁ ከዲጂታል ማርኬቲንግ ሰርቪሶች እኔ ኢትዮጵያ ውስጥ እንዳለ የዲጂታል ማርኬቲንግ ባለሙያ ሪኮመንድ ማድረጋችሁ ሶሻል ሚዲያ ማርኬቲንግን ሞር ብትሰሩበት በጣም አዋጭ ነው። በሁለተኛ ደረጃ ሰርች ኢንጂን ኦፕቲማይዜሽን በጣም አሪፍ ነው። ሌሎች ኢሜል ማርኬቲንግ እና ኤስኤምኤስ ማርኬቲንግ ይሰራሉ አይሰሩም ማለት አይደለም፣ ነገር ግን ያን ያክል እኛ ጋር ኢምፕሊመንት እየተደረጉ አይደለም። ስለዚህ ከነኚህ የዲጂታል ማርኬቲንግ ሰርቪሶች ስፔሻሊ ሶሻል ሚዲያ ማርኬቲንግ ላይ በደንብ ፎከስ አድርጋችሁ ብትሰሩ አሪፍ የማርኬቲንግ ባለሙያ ትሆናላችሁ ብዬ ተስፋ አደርጋለሁ። ለዛሬ ያለኝ ስለ ዲጂታል ማርኬቲንግ ምንነት ፕላስ ደግሞ ስላሉት ሰርቪሶች ሜንሽን ያደረኩት ቪዲዮ ይህን ይመስላል። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ኔክስት በሌላ ቪዲዮ እስክመጣ ድረስ ቻው፣ ቴንክ ዩ። ቻናላችን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ነው።